ናችሁልኝ ያላችሁልኝ ጠፍቻለሁ በጣም ጠፍቻለሁ እንደጠፉ እረዳለሁ። ዛሬ በ200 ብር ተዝናንተን በልተን ጠጥተን እናሳያችኋለን። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይመቻል። ወደ መንገዳችን አሁን ገና አቃቂ ነን። አቃቂ ተነስተን መገናኛ ልንውል ያሰብነው ማለት መገናኛ ላይ በ200 ብር ተዝናንተን ታችንን በልተን የትራንስፖርት አለ ባይዘዊ ትራንስፖርቱ ምን መሰላችሁ ያሰብነው በባስ ለመሄድ ነው። እንደዛ ካልሆነ ታክሲ 60 ብር 120 ብር አረ ጭራሽ አይሆንም። ስለዚህ በባስ ነው እስከዛው ግን ሰብስክራይብ እዛው 60 ላይ ነው። በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፋሚሊ ተቀላቀሉ። ስድስት ያሉ ቪዲዮዎች ይለቅላችኋል። ይመቻችሁ። ጋይስ በዚህቹ 200 ብር ነው። በዚህቹ 200 ብር እናንተ በልተን ጠጥተን እንኖራለን። እንግዲህ ተከታተሉ። እንግዲህ ያቃቂ ደረግ የምንድነው የሚመስል ዩኒሳ አደባባይ ነው። ዩኒሳ መንገድ ነው። ይሄን ደረጃ ወጥተን እንግዲህ እናንተ ደግሞ እንደዚህ እየለፋን ላይክ፣ ሼር፣ ሰብስክራይብ ታደርጋችሁ ምንድነው ግን አንተ የሚባል ይመስላል በ200 ብር እንሞክራለና በአስማት ነው ይሄን ለሚያይዘው እና ኮሜንት ላጻፈልኝ በጣም ነው የምታዘበው ነው ማለት በጣም ነው የምታዘበው 200 አንቺ ይሄ ሰፈር ምን ይባላል? እስኪ ኮሜንት ላይ ያቆይ። ይሄ እኔ ሰፈር አይደለም ነው እኔ ሰፈር አሳያችሁ። ለነገሩ ያጥም በቀጣይ ደግሞ ምን አይነት ቪዲዮ መስራት እንዳለብኝ ኮሜንት ላይ ከስር ጻፉ። ኮሜንት ላይ ጻፉ። እንግዲህ የተጓዙን ነው ነው መገናኛ ውድ ነገር ታይምስ ነው ብሏል። ከዚህ ጋር እንዴት እንደሆነ አላውቅም። እኔ ከትምህርት ነው ታይምስ ነው አቋራጭ አቃቂ ተጨማሪ ግን ለእናንተ ሰብስክራይበሮቼ የማይሆን ነገር አድርጌ እንደምትወጣ እስከዛው ላይክ፣ ሼር፣ ሰብስክራይብ። እንግዲህ ዛሬ አውትፊት ይሄን ይመስላል። እዚህ ከ10 ሬት አልኩ ከ10 ሬት ባይዘው የአውትፊት ያወጣው ስንት መሰላችሁ? አልነገራችሁ ኮሜንት ላይ ጻፉ ገምቱ። ባይዘው እንትን አሚቲ ዳንሰር እነ ጃኒ ጋር የሚሰራው በዚህ በኩል ሄደው ዱከም አዳማ ሲል በኩል የሆነ ቪዲዮ አለ። ከስራ አስቀምጥላችኋለሁ ቪዲዮ በዚህ ነው። ቆይ ለነገሩ በዚህ ነው በኩል አዳማ የገባው ማለት ነው። አዳማ ደብረ ዘይት ሲደርስ አይቼዋለሁ ቪዲዮ ወይ እስከ ደብረ ዘይት ድረስ አይቼዋለሁ። በዚህኛ ከዚህ ለመምጣት በጣም ይደከማል። እሱ በጣም ጎበዝ አድንቄዋለሁ። ባይዘው ያኒ አድናቂ ነኝ። ቤስት ብሎገር ነው ብዬ አስባለሁ። እኔ በእናንተ ላይ ባይዘው ይሄው ደርሰን ነው እንግዲህ አቃቂ ግን ባይዘው ይሄ መንገድ አይገባኝ። ይሄ መጠቆም ሆነ ጭራሽ ነው አይገባኝ። እንዲህ ይላል። አሁን እንዴት ነው ይሄ ሜክሲኮ ባስ ማሳያችሁ። ይሄ ሜክሲኮ ባስ አለች ባስ ግን ባይኖር አንተ ምንም ቪዲዮ መስራት አይችልም። ታውቃለህ ባስ ባይኖር ኪሳራ በጣም ኪሳራ ሄዳ ቢያንስ አሁን በጣም ኪሳራ ብትሄድ 400 ብር ያስፈልጋል ማለት ነው። 200 ብር ለትራንስፖርት 200 ብር ለቀን ለቪዲዮ በስማ የመጣው አዋራ ብቻ ይመቻችሁ። ስንደርስ ደግሞ ልክ ነሽ። ዩኒሳ አደባባይ ነው። በዚህ በኩል ይሄዳችሁ ማለት ነው። አሚቲ ዳንሰር ነው። በዚህ በኩል በዚህ ለተለቀው ወደ ማድረግ ታሳያችሁ ነው። በዚህ ይሄ አሮጌው መንገድ ነው። አዲሱ መንገድ
በቲክቶክ አዲሱ በዚህ ነው መሰለኝ አዲሱ መንገድ ነው ይገርም እንትና እግሩ ይታይልኝ ገብረኔ ድረስ ነው በዚህ ደግሞ ትጨቃሉ አዋር ጎበዝ ደግሞ በክረምት ነው ይደው እንግዲህ ያው ዛያችሁ ተባለ እዚህ ባታችን አለኝ ባታይ ብዙ አንቀርላችሁ ሰው ባይፈልግ መንገር እና መገናኛ ላይ ሲደርስ እንገናኝ ይመቻል። እንግዲህ አሁን እንደምታዩን ባሱን እየጠበቅን ነው። በቮይስ የገቡት ካወራው ሰው ይደብራል። እየቀረጸኝ ነው ጓገጭ ልብኝስ ደግሞ በኋላ ሙሉ ቪዲዮ አጥፋ ቢለኝስ ምን ይውጠኛል? ለዚህ ቆመናል። እንግዲህ በስመ አብ ፀሐዩ ራሴን ነው የሚለኝ። በጣም ከበደኝ፣ ግን ለቪዲዮ ሲባል ነው። እንግዲህ ዩቲዩብ አካውንቴን እየገባችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ማይዘው ባሳችን መጣችልሽ ባስ እንግዲህ ባሳችን የሜክሲኮ ባስ የመገናኛ ማለት ሜክሲኮ ላሉ ከዚህ ነው መገናኛ ማለት መቆሚያዎች ነች ማለት ማስቴሽን ነው መገናኛን አታየው። አሁን ያሰብነው ምን መሰላችሁ? መጀመሪያ ምሳ በልተን ወደ መዝናኛ ነው። አሁን እንፈልግ ምሳ በ200 አሁን ኪሳችን ውስጥ የቀረው 250 ነው። እንዴት ካላችሁ 300 ብር ነበረ ባስ 25 ነው 50 ብር ቀረው 250 ነው። እንግዲህ 250 ብሩ የመመለሻ ነው። እንግዲህ አሁን በ200 ብር ምን እንብላ ብሎ እንግዲህ ይፈል እንግዲህ አስፋልቱ ፋፋው ብሏል። መገናኛ በጣም ይችላል። እንግዲህ ይሄ የምታዩት መገናኛ ላይ ያለ ባዛር ነው። ጽድት ያሉ መዝናኛ ሄዱ ነው ልጅ ግን በስማ
እንደ አባትና እናት እኩል መጠራቱ ግርም ይለኛል አንዳንዴ። እንዴ ለኔ ለሞት ከሰው ስንት መከራ እንደሚያመጣ እናት ናት ብዙ አታመካ እሱማ ልክ ነሽ። ግን አባቴ ይላል ያ ፎቶማ ይላል እንደዚህ አይነት ነገር ግጦ ይላል ኧረ ቀስ በል ቀስ በል። ፓስታችን መጥቷል። ፎቶ አታንሳ እንግዲህ እንዳያችሁ ዛሬ ፓስታ ነው መታችሁ መስራት ለሁላችሁ ደግሞ እዚህ አራበር ነው ማለት ነው። እጃችን ይሰራል መቶ ባይዘጉ ያለ በለው ከቤና ነው የሚበለው ለቪዲዮ ተብሎ ኧረ ግፍ ነው። ኧረ ኧረ ተይ አቤ ኦዲቲንግ እንትን ብዙም አልፈጅም ፈዋ ቢቢ አሁን ከዛ በአርባ ብር ይሄዳል ዝናብ እንደው ተከታተሉ እና ወደዚህ ምግሌት ነው ያን ትሪያን ትግል ዮ ደግሞ ሰብራችን እናስረክባለን። አሰብራለህ እንታይስተ ለምን እንግዲህ አርባ ብር እየተፈለገ እንግዲህ ፓስታው 160 ብር ነው የሚቀረው። 40 ብር ግን እንደምንዝናና እናያለን። 40 ብር እናያለን። እንግዲህ ፓስታው እስኪመጣ በትዕግስት እንጠብቃለን። እንግዲህ አሁን ከ200 ብር ላይ 40 ብር ነው የቀረው። ፓስታ በላን። ፓስታ 160 ብር ነው። ያው በ40 ብር እንዴት እንደምንዝናና አይ ዶንት ኖ የኔ አይዲያ ምንም አይዲያ የለኝም። በ100 ብር እንዴት እንደምንዝናና አላውቅም። ሜቢ ጌም ዞን ገብተን ቺል ብናደርግ እያሰብኩ ነው። ሜቢ አሁን ራሱ እኮ 20 ብር ምናምን ነው 200 ብር ነበር 20 ብር ገቡ እና ይሄ የ200 ብር የ300 ብር ታሪክ የሚሰሩ ምናምን አይገባኝም። እንዴት ነው የምታደርገው? አሁን ለምሳሌ ቁርስ፣ ምሳ፣ እራት ከሆነ ቁርስን ዳቦ በሻይ፣ ምሳን ሳምቡሳ፣ እራትን ምርጥም አራይ መጣው እኔ ቦዲ ያልደረደረበት ይሁን ለዛ ነው ፓስታው ጸዴ ነው። ፓስታው ጸዴ ነው ግን እንጀራው አይን የለውም። እንጀራው አይን የለውም። እንጀራ ደግሞ እኔ ሳይሆን ካሜራማን አይን የለውም። ምን ያገኙት ነው ባይዘው ግን አንድ እንጀራው አይን የለውም ብሎ እሱ ነው ይበላል። እኔ አልበላውም። ታረድኝ ያው ልመቻችሁ ጃቲ ጻሊ ሲያካል ይምራልና ምሰል አታያቸው ይጣው ይወድ ያው ጃቲ ጻጋለታ በዚህ አካባቢ ያሉት በጣም ሃይ ናቸው ዋጋቸው። በፊት ከአንድ ዓመት በፊት 15
ምናምን ነበር። አሁን እሱ እንትን ሳያዋጣ አይቀርም። አሁን እሱ ቢዝነስ ጌም ዞን ነክ ነገር በቃ ሳያዋጣ አይቀርም። ባይዘው እናንተም ጀምሩ። ምን አስበን መሰላችሁ? አሁን ጌም ዞኑ ካልሆነ የሆነ ቦታ ለመሄድ ዝም ብለህ ጀስት ኪል ለማድረግ ነው ታንዳለን ብለህ ይመቻችሁ። ከዛ ፈታ